አዲስ ኮፊን የ4 አመት እድሜ ያለው ድርጅት ነው። የተመሰረተውም በሼክ መሐመድ አላሙዲ እርዳታ ነው። ገባኛው ገና በሼክ መሐመድ አላሙዲን ሰላም ውድ የቤኮሪ አክት ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዙ ትበልኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መቀላቀል እንዳትረሱ። እንደውም ደግሞ ቪዲዮ ከመጀመራችሁ በፊት ሁላችሁም ይሄን ቪዲዮ ሞቅ ደመቅ ያደርጋችሁ ላይክ ማድረግ እንዳትረሱ። ይመቻል። ጥር 19 ኮሜዲያን እሸቱ ማናዟል ፍፄና ጸዲ የማዳም ቅመሞች ተኝታችሁ ነበር እንዴ? አሌክሶ አየለ ካልዲስ ኮፊን ዱባይ መርቃችሁ ልትከፍቱ እንደሆነ ውስጥ አዋቂ ሹካለኝ። ሮሚናስ ከኋላ ያሉት 3 በሕግ አምላክ እንዳይመጡብን የማዳም ጩኸት ይበቃናል። ማናዟል ግን የሱ ጩኸት ይሄንን ሁሉ ህዝብ አማሮታል ማለት ነው። ዘንበይ ቲጂ ባላችሁ መሰረት ይሄው ቦስ ፈጣሪ ሆይ ጎልድበርግ ነው ማለት ጎልድበርግ እጆ ምንድነው ያክለው? እጅሽ እግር ነው እግር እጅሽ ነው ወይስ አታፍርም እኮ ፎቶ አንሺ። አሁን ይሄንን ፎቶ ተንበርክከ ተጠበ ይሆናል እኮ ያነሳው ተጠበ በየስ ጌታ ወይ የቡኮቃ ተደርጎታ ነው ማለት ምን ያረጋች? አንድ ጥያቄ አለ። የሊጥቃውን ለስታይል ስቱዲዮ ውስጥ አስገብታችሁት ነው? ኖ ፋይት ሸኪራ እና ግን ጋዳ አዳላም የምትሉት እዩኝ ምንም ቅርጹ ራሱ የለም ማለት ነው። እዩ ይሄ ቅናት ነው። እሺ ለወንድ ልጅ ጡት ለምን ይጠቅማል? አለው እንዴ ማለት ቦታው ባዶ እንዳይሆን ቦታው ባዶ ያው ደረት ነው የሚሆነው። ኮንፊደንስ ይኖረዋል ጡት ካለ ደረት አረና ግባ ትፍራንተ ልጅ ምንድነው የምታወራው? ና ግባ። ማን ነው ቢሊቲ? ዳኒ ነው ማዘሯ ዳኒ ነው። ዳኒ የቱ? ዳኒ አጭሩ? አዎ እሱ ነው። አዎ እንዳይገባ እንዴ ለምን? ከብቶቹ ሳር እየጋጡ ነው። አብረው ተጋጡትስ? ሸምስ ብራዘር ይላል። አቺ ጆዬ ደደሽ አባቴ ዲኖስ ኮኔራሽን ዘፈን አልወጣሽማ። እንዲህ ተቀልዶ አንቅርም በባዶ እኛም ይዘፍናልን ወይ ጉዶ ምድሮ አሁን ያልከውን ግጥም ትዘፍናለህ? አዘፍን ደብረማ አዘፍንማ ዝም ብሎ በነፃ መስፈን አለ አይደል? 2000 ያዋጣል። መቶ ጨምር ተነሳው ጀምር ተበል ዝፈን ነሻለ ዘፍን ያለ ሁሉም ሰው ካደዶ አንቀርም በባዶ እኛ መዘፍን አይደለም ቢትሰራልን ጊልዶ ሁሉም ሰው ካደዶ አንቀርም በባዶ እኛ መዘፍን አይደለም ቢትሰራልን ጊልዶ ባናና ተወዶ ሱቄ
አግቡ። ባል የለኝም በቃ እኔ ካልሲውን አጥባለሁ። የፈለገ ካልሲ አጥቤ ምግብ ሰርቼ ሊጥ ማቦካው ራቁቴን ነው በረከት እንዲኖር። ሊጥ ማቦካው ራቁቴን ነው በረከት እንዲገባ። እውነቴን ነው። እንደዚህ እጃቸው ላይ ጺም እንዳላቸው ሴቶች እንኳን ሹራቤን ብቻ አይደለም እኔ የምሰበስበው እንዳለ ልብሴን አውልቄ ሊጥ ውስጥ ገብቼ ነው ማቦካው። ሊጥ የምታቦካው አትመስልም? ኦኬ ጋይስ ቴንክ ዩ። ፈልጉልኝ ካገኛችሁልኝ ስልክ ቁጥሬን ጉድላ ካለው ስጡ ወይም ስልክ ቁጥሬን ጻፉት 4959393939 አላህ ይዘጥሽ ሻቦ እንደገና ደግመሽ ንገሪኝ 99493939 ጻፉት ቁጥሬ ነው። ሰላም ሰላም ውድ ቤተሰቦች ያዕቆብ ፈረደ ነኝ ከጳጉሜ ኢንተርቴይንመንት። ይህ የምትመለከቱት ቪዲዮ ምንድነው? ቶይሌት ነው። ወንዶች መንገድ ላይ የምትሸኑ መኪና ጎማ ላይ ተንተርሳችሁ የምትሸኑ እንዲሁም እጅግ በጣም ሽንት መጥቷችሁ ለምትቋጥሩ ከኢንፌክሽን እንታደጋለን። የከተማችን ከማይረባና ከሚደብሽታም ንጽህና እንጠብቃለን። ያዕቆብ ነኝ። ይህ ሽንት ቤት ተንቀሳቃሽ ከቦታ ወደ ቦታ የሚንቀሳቀስ ሽንት ቤት ነው። ይህ የከተማው አስተዳደር አይቶ እና ተመልክቶ ትልቁ ዓላማ ምንድነው? አንድ ቦታ ላይ እንዲቀመጥ አይደለም። በ360 ዲግሪ በሚዞሩ ጎማዎች ተገጥሞለት ከቦታ ወደ ቦታ የሚንቀሳቀስ ለብዙ ስራ አጦች ደግሞ ይህ እየተመረተ ስራ እንዲፈጠርላቸው የከተማ ጽዳት እንዲጠበቅ ሰውም ከበሽታ ለመታደግ እንዲሁም ስራ አጦችም ፍራንክ የሚያገኙበት መንገድ ነው ብዬ ከማሰብ ይህ ነገር አዘጋጅቼላችኋለሁ። ያዕቆብ ፈረደ ነኝ። በዚህ አጋጣሚ ይህ የምትመለከቱት ጳጉሜ ኢንተርቴይንመንት ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲክቶክ ላይም ፎሎ ያድርጉኝ ቤተሰቦች። ያዕቆብ ነኝ። ወዳችኋለሁ፣ አከብራችኋለሁ። አበረታቱን። ለብዙ ሰዎች ሼር እናድርግ። ይህ ስራ ተስፋፍቶ ወደ አክሲዮን አሳድገነው ጥሩ ደረጃ እንደሚደርስ ተስፋ አደርጋለሁ። ከተማችንንም እናጸዳለን፣ ከሽንት ሽታም እንታደጋታለን። የብዙ ሰዎች ኩላሊት ፌል ከማድረግ በሽንት አማካኝነት ደግሞ እንታደጋለን፣ ጤናቸውን እንጠብቃለን ማለት ነው። ስለዚህ አመሰግናለሁ ቤተሰቦች። የሚገርም ፈጠራ ነው። ውዶቼ ምርጦቼ የዛሬ ቪዲዮን ይመስል ነበር። ቀጣይ በተሻለ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መቀላቀል እንዳትረሱ። እንደውም ደግሞ ቪዲዮ ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። ቀጣይ ደግሞ በተሻለ ቪዲዮ እንገናኛለን። ቻው።